Igala fedhan wal keessa jirra eenyu waliin kuushi waliin አዳኒ ባኑ ኑፎኒ ፍራ እንግዲህ ይሄንን አሁን አራ በሚለው አማርኛ ነው መነግራችሁ ወይስ በኩሽ በኦሮምኛ በአማርኛ የኦሮሞ እንግዲህ በኩሽ አማርኛ ነው መነግራችሁ ወይስ በእናንተ ነው መነግራችሁ ይሄንን ፍቺ ማለት ይጋለ ፌዳን ወልኬስ ጅራ አዳኒ ባኑ ኑፎኒ ፍራ እኛ በደምም በአጥንትም አንድ ነን እኛ መቼም አንለያይም ዘመድ ነን ይላል የትኛው አማርኛ ያኩሹ ኩሽ ማለት ደግሞ እኔ ማለት ነው ሱዳን አይደለም ኩሽ ማለት አትሳሳቱ እኔ እኮ ታሪክ ማያክሰብ ባያወራ እኮ ደስ ይለኛል ባያወራ ጭራሹ ዝም ብሎ ቢቀመጥ ወልኬ ሰራ አዳኒ አስገብ ለምንድን ነው ማስ እንዴ አማርኛ የኦሮሞ ልጆች ከዛሬ ጀምሮ የሚያወሩ ከሆነ አንገታቸውን ነው የምንቀነጥሰው ሲጀመርም የማወራ አማርኛ የኦሮሞ ነው የኩሽ ኦሮሞ ነው ይገባችኋል አይደለ ገባችሁ ነው እያልኩ ያሉት እንጂ ገባ ኦራ እያልኩ አይደለም አፋን ኦሮሞ ዱበድ ወሪ ጀተኒ ኩኒስ አፋን አመ ዱበቹ ጅሩኩን እስከኛ ጀሪ አፋን ይቀቡ ጀሪ ቢየን ቀቡ ጀሪ ኤኙማ ይንቀቡ ኤኙማ afaan ittiin ka'ina nama oftee dhaabbateet afaan qaba sinigalee nama waan isaa beekeetu afaan qaba gastii gubbaraa ganna darbaniitiin dhufee bar mana tokkotti dhiqee kirkirii ture ganna darbaniitiin dhufee nama isaan agaddarbu inshaallahu ta'ala numa ብሎክ ነው ወደኔው ነገራችሁ አሁን ምዘፍኗ የኦሮሞዋ ኩሽ ናት የሚዘፍነውም የኦሮሞ ኩሽ ነው እሷ የተወለደችው ኦሮሚያ ውስጥ ነው ሳሊያ ሳሚ አርቲስታችን የምንወዳት የምናከብራት አሁን ግን ትንሽ የተቀነጠሰችው እሷ ኦሮሚያ ውስጥ የተወለደች የኦሮሞ ኩሽ ናት እሱ እኔ አሁን እዚህ ሀገር ውስጥ ግብጽ ነው መኖረው እና ግብጽ ስኖር ደግሞ ይጠይቁኛል እኔ ኩሽ ነኝ ነው የምላቸው እንደሚንከባከቡ እኔ ኦሮሞ ኩሽ ነኝ ነው ምክንያቱም ኩሾች በቃ ምን ልበላችሁ በቃ እኔ ኩሽ ነኝ ኩሽ you know ኩሽ ማለት ኦሮሞ ማለት ነው ሱዳን ነው ጭራሽ ኩሽ ይሻላል ምናምን ታሪክ አንብቡ መጀመሪያ አንብቡ ተረዱ እባካችሁን አንብቡ ተማሩ ትምህርት ነፃ ማሰብ ነፃ መስራት ነፃ ማውራት ብቻ መሳደብ ብቻ አረ እባካችሁ አይ ይሞቻ ቲክታክ ላይ አማርኛ ማውራቱ ማቆም አለበት አንተ ነው ያማሪ ሰው መሬት ያለው ሰው ራሱን ነው የማይቆም ሰው እንዴት የራሱ ቋንቋ ሊኖረው ይችላል ይገብዳላ ዘረኝነት ይዲሲ አኒ ዘረኛ ምትበር አኒ ኦሮሞዳ አኒ ኦሮሞ አመጋዋን ብራኬ ሰንገልች አኒ ኦሮሞ ደጀቹም ዘረኙማ ምት ኤኙማ ይፊ ጃለቹ ፊ ኤኙማ ይፊ ኢብሱ ዳንጋ ይፊ ሰረረቹ ዳንጋ ኢሳከነ ኢትንደበሪ ኤገቹ ኦሮሞ ደጀቹና እስኒ ገራምቲ እኔ ኦሮሞ ነኝ ማለቴ ዘረኝነት አይደለም ማንነቴን የመግለጽ ማንነቴን የማውራት መፍት አለኝ ሁሉም ኢትዮጵያ ውስጥ ብሔረሰቦቹ ሁሉም የራሱ መፍት መጠበቅ የራሱ ነገር መውደድ ስለራሱ ማውራት የራሱ መፍት አለ ግን የሰው መስደብና የሰው መተቸት ነው ችግር ያለው እንጂ የራሱን ነገር እኔ ኦሮሞ ነኝ እያለ ቢሞትም የራሱ መፍት ነው ገባችሁ ሁሉ ጊዜ የምንጣላው በዚህ ነው የሰው መፍት አትጋፉ መፍት እኩልነት የሚባል ነገር ኢትዮጵያ ውስጥ የለም የሰው መፍት አትጋፉ ሰው የፈለገውን ነገር የራሱን ነገር የመውደድ የራሱን ነገር የማሞገስ የራሱን ነገር የማቆም የማንሳት መፍት አለ ገባችሁ አይደለ ሁሉ ጊዜ እኛ ኦሮሞነን ስንላችሁ ለምንድን ነው የሚያማችሁ አይማማችሁ ራስ ህመም ይቀንሳው አሁንማ አሁን እንኳን መቀነስ አለበት ገባችሁ አይደለ ሰው የራሱን የወደደ ነው የሰውን የሚያከብረው ገባችሁ የሰውን እየሰደበ ግን የራስን ወዳለው ማለት ችግር ነው የራሱን የወደደ ለራሱ ክብር ያለው ነው ለሰውን ክብር ያለው እኔ ስለ አማራ ተራራው ቤቴ እኔ ቆይ ምለው አማራ ተራራው ምትሉ እናንተ ቆይ በየተራራ ላይ እንደ ጦጣ ነው እንደምዘሉት እኔ አማራ ተራራ የሚለው ነገር አይገባኝም ምንድነው እናንተ ከተራራ ላይ የምትሰሩት ይሄ ሁላ ኦሮሞ
ከማዳጋስካር መጥቶ ትላላችሁ አይደል? ይሄ ሁላ አማራ እንትን ኦሮሞ ከማዳጋስካር ነው የመጣችሁ ስትሉን ይሄ ሁላ ኦሮሞ ከማዳጋስካር እስኪመጡ ድረስ መጥቶ ይሄን መሬት ይሄን ሁላ መሬት ሲይዙ እናንተ የት ነበራችሁ? ሁነቱም ተራራ በየተራራ እንደ ጦጣ ነው። ጦጣ ብቻ ነው ተራራ የሚዘለው። እኔ የማውቀው የሰው ልጅ ተራራ ላይ ምንድን ነው የሚሰራው?